ተመልከቱት ይሄን ቪዲዮ። እንግዲህ ለሽ ብሎ በተኛበት ሰውየው አልፎት ሄደ። በጣም ያስደነግጣል። ሾኪንግ ሞመንት ነው አይደል? በተኛበት ከሞት በቃ አመለጠ፣ ተረፈ። ምንም ሳያቅ ማለት ነው፣ እንዲህና እንዲያ ሳያደርግ። ዛሬ ልጠይቃችሁ የምፈልገው ምናልባት ግን አያድርስና ይሄ ሰው እናንተ ብትሆኑ ደግሞ ይሄ ሰው አመለጠ፣ ተረፈ፣ እናንተ ግን ማምለጥ ባትችሉ አያድርስና ብያለሁ። በዚህ ሰዓት ብትሞቱ ያለፈውን 1 ዓመት ስታስቡ ህይወታችሁን የሚቆጫችሁ ነገር ነው ያሳለፋችሁት ወይስ የምትኮሩበት አይቆጨኝም የምትሉበት? ይሄ በጣም አሳዛኝ እውነታው ነው። ሁላችንም አልሞትንም እንጂ ጊዜያችን ግን እየተበላ ነው። በህይወት እያለን ግን የሚቆጩ ጊዜያቶችን እያሳለፍን ነው። እየተነፈስን ነው፣ ህያው አለን፣ እድል አለን። ነገር ግን ጊዜያችን እየባከነ ነው። ታውቃላችሁ፣ ሰይጣን እናንተን መግደል አይፈልግም፣ ደግሞም አይችልም። ያን ያህል መፍትሄ የለውም። ግን የተሰጣችሁን ጊዜ ግን ማባከን ይፈልጋል። በተሰጣችሁ ጊዜ ላይ ግን ምንም እንዳትሰሩበት ወይም ረብ የለሽ ነገር ውስጥ እንድታባክኑት ይፈልጋል። በቀላሉ በተዘዋዋሪ የህይወታችሁን ክፍል እየሰረቀ ነው። እየኖራችሁ እንዳልኖረ ሰው እያደረገን ነው። ዛሬ አንድ በጣም አስገራሚ ሚስጥር ነግራችኋለሁ። ይሄንን ቪዲዮ በተለይ ካያችሁ በኋላ ለጊዜ ያላችሁ አመለካከት ፈጽሞ ይለወጣል። ከዚህ በኋላ ያለውን ጊዜያችሁን በአግባቡ ተጠንቅቃችሁ እየሰነጠቃችሁ መጠቀም ትጀምራላችሁ። እርግጠኛ ነኝ ይሄ አይን ከፋች የሚሆን ቪዲዮ እንደሚሆን ለእናንተ ምንም አልጠራጠርም። በዚህ ቪዲዮ መጨረሻ ድረስ የቆያችሁ ሰዎች ታመሰግናላችሁ። ምናልባትም ይሄ ቪዲዮ የህይወታችሁ መለወጫ ቪዲዮ ነው። ከአንድ በጣም ቀላል ከሚመስል ትልቅ ከሆነ እውነት እንጀምር። ይህም እውነት በእውነተኛ ህይወታችንን እንዴት ነው እያሳለፍን ያለ ነው? ጊዜያችንን፣ ቀኖቻችንን ዋጋቸው ገብቶናል የሚለውን እንድትረዱ ፈልጋለሁ። በአጭሩ ታውቃላችሁ፣ እግዚአብሔር ትልቁ ለእናንተ የሰጣችሁ ስጦታ ገንዘብ አይደለም፣ ሰዎችም አይደለም፣ ቆንጆ ቁመና፣ ጥሩ ጥርስ፣ ቆንጆ መልክ፣ ቀላት ምናምንም አይደለም። ትልቁ እግዚአብሔር ከማንም ሳይለይ የሰጣችሁ እኩል የተሰጠን ስጦታ ምን እንደሆነ ታውቃላችሁ? ጊዜ ይባላል። ለእያንዳንዱ ሰው ሀብታሙም፣ ቀጭኑም፣ ወፍራሙም፣ ጥቁሩም፣ አረንጓዴውም፣ ቢጫውም ሁሉም ሰው በቀን 24 ሰዓት ተቆጥሮ ተሰጥቶታል። ታዲያ ጨዋታው እንዴት ነው? ይሄንን መክሊት 24 ሰዓታችንን በቀን ውስጥ ስፔንድ የምናረገው እያጠፋነው ነው? ኢንቨስት እያደረግነው ነው ወይስ እየተጠቀምንበት ነው? እንግዲህ ይሄን ለእናንተ ተዋለሁ። ግን እንዲሁ ባጭር ውስጥ ይሄንን እውነታ በአጭር እንመልከት። በአንድ ዓመት አድርገን እንመልከተው። ለምሳሌ አሁን የዓመቱ መጀመሪያ ላይ ብለን እናስብ። ከዚህ በኋላ 365 ቀን አለን ቢባል ይሄን 365 ቀን እንዴት ነው የምናጠፋው? ይሄንን ጥናት የምነግራችሁ ልክ እንደ አንድ አቨሬጅ ፒፕል በአማካኝ ብዙ ሰው የሚጠቀመውን እናንተም ትጠቀሙታላችሁ ብለን እናስብና ነው የምነግራችሁ ይሄንን ጥናት። እሺ፣ የዚህን ጥናት ባለቤት አበበ እንበለው። እንግዲህ ይቅርታ አበበ ካለ ግን ሁላችንም የሚመለከት ስለሆነ ነው። አበበ በአንድ ዓመት 365 ቀን አለው። ይህም ማለት ወደ ሰዓት ሲሰራ አበበ በአንድ ዓመት ውስጥ 8760 ሰዓት አለው። አበበ ያንን አንድ ዓመቱን እንዴት ነው የሚኖርበት? እስቲ በደንብ እንመልከት። አበበ ልክ እንደ ማንኛውም ሰው በቀን እረፍት ያስፈልገዋል። እንግዲህ እረፍት ከህፃን ልጅ እስከ ትልቅ ሽማግሌ ድረስ ይተኛሉ። ስለዚህ አበበ በዛ ዓመት ውስጥ መተኛቱ የማይቀር ነው። በየቀኑ ይተኛል። በቀን እንግዲህ አንድ አቬሬጅ ሰው መተኛት አለበት የምንባለው 8 ሰዓት ነው። እኛ ኢትዮጵያውያኖችን ተውን። 8 ሰዓት ማለት ቢያንስ ምሽት 4 ሰዓት ተኝታችሁ ጠዋት 12 ሰዓት የምትነሱ ከሆነ ነው። ስንቶቻችን ነን ጠዋት ላይ አረፋፍደን 2 ሰዓት 3 ሰዓት 4 ሰዓት የምንነሳው? ስለዚህ ይሁን ችግር የለውም። ለአበበ በቀን 8 ሰዓት ቢተኛ እንዲሁ የሚጠበቅበትም ቢተኛ አበበ በአመት ውስጥ 121 ቀን ይተኛል። ይህ ማለት የአመቱን 1/3ኛውን ይተኛበታል አበበ ማለት ነው። እሺ፣ ስለዚህ አሁን ከአበበ ላይ 121 ቀን ቀንሱ። 365 ቀን ነበር የተሰጠው፣ 121 ቀን ተቀነሰ። የቀረው የዛ አመት 2/3ኛው ብቻ ነው። ማለትም በቁጥር ስናሰለው ወደ 244 ቀናቶች ናቸው የቀሩት። እሺ፣ ሌላ አበበ ወሳኝ ነገር ምን ያደርጋል? እንግዲህ በዛ አመት ውስጥ አበበ ተማሪ ሊሆን ይችላል ወይ ደግሞ ሰራተኛ፣ ከሁለቱ አንዱ ነው የሚሆነው ምንም የሚያደርገው ከሌለው በስተቀር። ተማሪም ቢሆን ሰራተኛም እስቲ አማካኝ በቀን አሁንም 8 ሰዓት እንስጠው። ከዛ በላይ የሚያደርጋለ፣ ከዛ በታችም የሚያደርጋለ። ወይ በስራ ወይ በትምህርት አበበ 8 ሰዓቱን ይከፍላል። ከአንድ ዓመት ውስጥ ከ365 ቀናቶች ውስጥ አሁንም አበበ ሌላ 121 ቀናት
ተቀነሰበት። ምን ማለት ነው? የዓመቱን 1/3 አበበ ወይ እየሰራበት ነው ወይ እየተማረበት ነው። በአጠቃላይ የአበበ የዓመቱ 2/3 እንቅልፍና ስራ ወይ ትምህርት ነው ማለት ነው። 1/3 ብቻ ቀረው ማለትም 122 ቀን ብቻ ቀረው። ታዲያችን 122 ቀን ለስንት ነገር እንደሚከፋፍላት ልንገራችሁ። አሁን ተዘጋጅታችኋል? ያው እንግዲህ አበበ እኔና እናንተ ነን። እንግዲህ አበበ በየቀኑ ማድረግ የሚገባው መብላት መጠጣት የሚባለው ነገር አለ። እንግዲህ ሱቅ ሄዳችሁ ምግቡን ከመግዛት ጀምሮ ምግቡን ማበሳሰል ኢትዮጵያዊ ማስነውን ተውት። በቃ ገና ስንት ሰዓት ሙሉ የሚበስል ምግብ ነው ያለን። ደግሞ ምግብ ከተበላ በኋላ እስቲ ቡና እንጠጣ ተብሎ ቁጭ ብለን ረጅም ሰዓት። እስቲ እናንተ ልጠይቃችሁ፣ በቀን ስንት ሰዓት እንስጠው ለምግብና ለመጠጥ? ደግሞኛ 4 ጊዜ የምንበላም ሰዎች አለን። ቁርስ፣ ምሳ፣ እራት፣ መክሰስ አይደል? እስቲ በቀን ስንት ሰዓት አበበ ለምግብና ለመጠጥ የሚያጠፋ ይመስላችኋል? እሺ 2 ሰዓት እንበል። እንዴው በትንሹ በቀን 2 ሰዓት ምግብ ነክ የሆኑ መጠጥ ነክ የሆኑ ነገሮችን ሲጠቀም አበበ አጠፋ ብንል በዓመት ውስጥ አበበ ወደ 30 ቀን በምግብና በመጠጥ ያጠፋል። ይሄንን ቀርቶት ከነበረው ከ122 ቀን ስንቀንስ አሁን አበበ የቀረው 92 ቀኖች ብቻ ናቸው በዓመት ውስጥ። ያው እንግዲህ ጽዳት፣ ንጽህና፣ ልብስ መልበስ ከምግቡ ጋር እንጨምርለት ዝም ብለን በጣም ስለሚከብድ ማለት ነው። ከዚህ በላይ ከወሳሰድንበት ስለሚከብድ እንዲው ንጽህና መታጠብ ምናምን ልብስ መቀየሩን ከምግቡ ጋር እንጨምርለት። በዛ በ2 ሰዓት ውስጥ እናካት። እስቲ ሌላስ ምን ያደርጋል? በወሳኝነት አበበ ምን ሊያደርግ ይችላል በአንድ ቀን ውስጥ? አው በጣም ወሳኙ ነገር ትራንስፖርት ሲጠቀም ሰልፍ ሲሰለፍ፣ ደግሞ እኛ ሀገር ታውቃላችሁ የሰልፉ ነገር የእግር ሰልፍ ከጨረሳችሁ በኋላ ደግሞ መኪናው ደግሞ ይሰለፋል። ረጅም ደግሞ የትራፊክ ጭንቅንቅ አለ። ይሄንን እስቲ በቀን ስንት ሰዓት እንስጠው? ኮመን አቬሬጅ ኢትዮጵያዊ ስንት ሰዓት ሙሉ መንገድ ለጊዜውን ያጠፋል? እስቲ 2 ሰዓት እሺ እንበለው። ጠዋትና ማታ እስኪመለስ በመካከል ያለው መንገድ ላይ ያለው ትራፊክ ጭንቅንቁ በሰልፍ የሚያጠፋው 2 ሰዓት። እንግዲህ ረጃጅም ደግሞ መንገድ የሚጓዘው ከዛም በላይ ያጠፋሉ። 2 ሰዓት አጠፋ ማለት አሁንም ሌላ ስንት ቀን? የዓመቱን 30 ቀን አበበ ምን እያደረገ ነው? እየተጓዘበት ነው። ሰልፍ እየተሰለፈበት ነው። 92 ነበር፣ 30ውን ስንቀንስ 62 ቀናቶች ብቻ ቀሩት። ይሄ ብቻ አይደለም እንግዲህ አበበ ጓደኞች ይኖሩታል፣ ቤተሰቦች ይኖሩታል። ስልክ ደውሎ ሊያወራ ይችላል። ብቻ ከሰዎች ጋር ያለው ኮሚኒኬሽን ቤተሰብን ጨምሮ በቃ ብቻ ሶሻል ላይፍ ከሰው ጋር የሚያወራው ኮሚኒኬሽን። ያው እንግዲህ ይሄም ኢትዮጵያዊ ስትሆኑ ረጅም ሰዓት 1 ሰዓት 30 ደቂቃ ቁጭ ብላችሁ ከሰዎች ጋር ታወራላችሁ አይደል? እንግዲህ በቀን ይሄ ሰውዬ እሺ ለሚያወራው ለምናምን 40 ደቂቃ ይጠቀም ብለን እናስብ። በቀን 40 ደቂቃ ቢጠቀም አበበ በዓመት ውስጥ ከቤተሰብ ጋር ከጓደኛ ጋር ምናምን ለማውራት 12 ቀኑን ይጠቀማል ብለን እናስብ። ስለዚህ ለቤተሰብ ለጓደኛ ወሳኝ ለሆኑ ሰዎች 12 ቀን ሰጣ አበበ። ስንት ሆነው የቀረው? ሲቀነስ 12 50 ቀናቶች ብቻ ቀሩት። ከአንድ ዓመት 50 ቀን ብቻ ቀሩ። ሌሎቹን ለነዚህ ነገሮች ሰጥቷል አሳልፎ። ግን አሁንም የቀረ ነገር የለም። በጣም ወሳኝ ሁላችን የምንጠቀመው ቴንኪው ሶሻል ሚዲያ፣ ፊልም፣ ቴሌቪዥን፣ እግር ኳስ፣ የተለያዩ ኢንተርቴንመንቶችን ሙዚቃ ምናምን የሚያዳምጥ ከሆነ አበበ ለዚህ በአንድ ቀን ውስጥ ስንት እንስጠው እስቲ? በቀን ውስጥ እናንተ እንኳን ስልካችሁን ስንት ሰዓት ትጠቀማላችሁ? ዝም ብላችሁ በቲክቶኩም በፌስቡኩም ከዛ ፊልም የምታዩበትንም ጨምሩበት፣ ከዛ የሆነ ነገርም ጨምሩበት። ስንት ሰዓት እንስጠው እስቲ? ያረ እንደዛማ በጣም ይበዛል። ተው እንዴ ምን ሆናችሁ ነው? እንደዛማ በጣም ይበዛል። እሺ በቀን ውስጥ 3 ሰዓት እንስጠው። አቬሬጅ እንደውም በዚህ ዘመን ያለው ወጣት 6 ሰዓት ከ5 ሰዓት እስከ 6 ሰዓት ይጠቀማል። ሶሻል ሚዲያውን፣ ቴሌቪዥኑን፣ ፊልሙን ምናምን ይባላል። በአንድ ቀን ነው የምላችሁ ይሄ ሁሉ። እንዲያው አበበ ጎበዝ ነው፣ ራሱን የሚገዛ ሰው ነው። 3 ሰዓት ብቻ ይጠቀም። በነገራችን ላይ ስንት ሰዓት እንደምትጠቀሙ ስልካችሁ ይነግራችኋል። ሴቲንግ ውስጥ ግቡና ስማርትፎን ካላችሁ ዲጂታል ዌብሊንግ የሚል ነገር ፈልጉ፣ ታገኙታላችሁ። እዛ ላይ በዝርዝር ይነግራችኋል ስንት ሰዓት ምን እንደተጠቀማችሁ። በዚያውም ጊዜያችሁን ምን ያህል እያተረፋችሁ ወይ እያጎደላችሁ እንደሆነ ፈትሹ። ስለዚህ እንግዲህ አበበ ራሱን ገዛ ያደረገ 3 ሰዓት በቀን ስልኩ ላይ ቴሌቪዥን ላይ ዜና ምናምን ሲያዳምጥ ኳስ ሲያይ ምናምን ቢያሳልፍ በአንድ ዓመት ውስጥ አበበ ወደ 46 ቀኖች ያጠፋል በሶሻል ሚዲያ ማለት። ይሄ ማለት ምን ማለት ነው? የቀረው 50 ነበረ። 46 ቀን ሲቀነስ ስንት ይሆናል? አበበ የቀረው 4 ቀን ብቻ ነው። እንግዲህ በዚህ ውስጥ በዓመት ውስጥ ሊገጥመው የሚችለውን ለቅሶ ሳንቆጥር ደግሞ ሰርግ ምናምን የመሳሰሉ ነገሮችን ሳናካትት ማለት ነው የቀረው 4 ቀን ነው። በጣም የሚያሳዝነው ፋክት ይሄ ነው። የሚያሳዝነው ፋክት ማንኛውም ጥናት እንደሚናገረው ከሆነ አማካኝ የሆነ ሰው ትክክለኛ ጥርት ያለ ለጌታ
ለአምልኮ ለቤተ ክርስቲያን ቃል ለማዳመጥ እሱንም ደግሞ ምንም ትኩረቱ ሳይወሰድ አንዳንዶቻችን ቤተ ክርስቲያንም ሄደን ያኛውን ስናይ እንዲህ ቢሆን ያ ቢሆን እያልን ነው ጊዜ የምናሳልፈው። እንዲያው መጥኖ በትክክል ጊዜውን ትኩረት ሰጥቶ እግዚአብሔርን ለማምለክ ለዘላለም ነገሩ ህይወቱን ለመቃኘት ዴስቲኒውን ለመቃኘት የሚሰጠው ጊዜ በሳምንት 1 ሰዓት ነው። ያ ማለት እንግዲህ እሁድ ጠዋት የሚሄድባትን ሰዓት ሳትከፋፈል የሰጣት ናት ያቺ 1 ሰዓት። አስቡት እዚህ ምድር ለሚቀረው ለሚያልፈው ለሚጠፋው ጥለነው ለምንሄደው ነገር ያን ሁሉ የዓመታችንን 360 ቀናቶች ሰጥተናል። ለዘላለማዊ ጉዳይ ለመንፈሳዊ ህይወታችን ከዚህ በኋላ ጥለነው ለምንሄደው ኢተርናል ለሆነው ነገር ግን 1 ሳምንት የሚሞላ በዓመት ውስጥ አልሰጠንም። በሚያሳዝን ሁኔታ ይሄ የአበበ ህይወት ብቻ ሳይሆን በአማካኝ የብዙ ክርስቲያኖች ህይወት ነው። በጣም አስደንጋጭ እውነታው ይሄ ነው። ምን ማለት ነው? ከዚህ ህይወት አንድ ቀን ሁላችንም እናልፋለን፣ ጥለነው እንሄዳለን። ታዲያ ስንሄድ የዘላለም የሚባል ጊዜ የማይገድበው ህይወት ይጠብቀናል። ያን ጊዜ እነዚህ እንቅልፋችን፣ ስራችን፣ ምናምናችን ሲመዘን ብዙ ዋጋ የለውም። ይልቁንስ ዋጋ ያለው ለዘላለም ኢተርናል ብለን ላሰብነው ነገር የተሰጠንለት ነገር ነው። ይህንን ጥናት በግራፍ በቻርት ሳስቀምጠው ይህንን ይመስላል። ተመልከቱት። እዚህ ጋር ፊት ለፊት የምትመለከቱት ቻርት የእያንዳንዳችን ሰዎች በአንድ ዓመት ውስጥ የምናጠፋላቸው ነገር ነው። በዚህ ጋር የምትመለከቱት ይሄ ትልቁ ሰማያዊው ስራችን፣ ትምህርታችን እንግዲህ ልጆች ከሆንን ምንም የማናረግባቸው ሰዓቶች ማለት ነው። ስንሸመግልም ጌታ ቢረዳን እንደዛ ነው። ግን ይሄ 1 ዓመቱን ፕሮጀክት የሚያደርግ ነው። 1 ዓመት ህይወታችንን ስለሚናገር በዚህ 1 ዓመት ውስጥ ሳይን ትልቅ የሰማያዊ የሚያክለው ነገር ምንድነው ካላችሁኝ ስራና ትምህርት ነው። ሌላ ኦሬንጁ በዚህ ሳይድ ደግሞ ያለውን ስትመለከቱት የምንተኛበት ነው። ምን ማለት ነው? የህይወታችንን የ1 ዓመቱን 1/3 120 ምናምን ቀኖች አይናችን ተጨፍኗል። ሌሎቹን ተመልከቱ። እዚህ ጋር የምታዩት ቢጫው ደግሞ ሰፋ ያለው ኢንተርቴይንመንት ሶሻል ሚዲያ የምንጠቀምበት ጊዜ ነው። በአመት ውስጥ የምንሰጠው ዋጋ ማለት ነው። ከዛ ደግሞ ስንበላ ንጽህናችንን ስንጠብቅ እዚህ ጋር የምትመለከቱት አረንጓዴው ነው። እሱ ደግሞ ከዛ ደግሞ በትራንስፖርት ታክሲ ስንጠብቅ ምን ስንጠብቅ እዚህ ጋር የምትመለከቱት ሰማያዊው ደግሞ እሱን ይመስላል። በስተመጨረሻ እንግዲህ ከቤተሰቦቻችን ከጓደኞቻችን ጋር የምንሰጠው ጊዜ ደግሞ እዚች ጋር ያለችው ትንሽዬዋ ኦሬንጅ ከለር ናት። ተመልከቱ። ለዘላለም አጀንዳ፣ ለመንፈሳዊ ነገራችን እግዚአብሔርን ለማምለክ ዘላለማችን ላይ ለምንሰራው ነገር እስከ መጨረሻው ለሚጠብቀን ብል በማይበላው ሌባ ቆፍሮ የማይወስደው የተባለው መዝገባችን እቺ የምታክል የወይን ጠጅ ከለር ያላት ናት። ወዳጄ ገንዘብህ ባለበት ልብህ ደግሞ በዛ ይሆናል ይላል። ምን ያህል ጊዜህን ኢንቨስት ታረጋለህ? ምን ያህል ህይወትህን በዘላለም መንግስት ላይ በእግዚአብሔር ኪንግደም ላይ በእግዚአብሔር ቃል ጥናት ላይ ትሰጣለህ የሚለው በ1 ዓመት ኑሮህ ውስጥ ይፈተሻል። ይሄ ነገር በጣም እንዲቀለን በገንዘብ አድርገን እስቲ እንየው። ምን ማለት ነው? ከዚህ ከቻርቱ አንፃር ስትማሩ አንድ ሰው 365 ብር ቢሰጣችሁ እንቅልፍ ለመግዛት 122 ብር ታወጣላችሁ። ስራና ትምህርት ቤት ለመሄድ ሌላ 122 ብር ታወጣላችሁ። የቀራችሁ እንግዲህ ያቺ ሳንቲም ሆነች። ቴሌቪዥን፣ ሶሻል ሚዲያ ለመጠቀም ወደ 46 ብር ትከፍላላችሁ። ከዛስ እግዚአብሔርን ለማምለክ የዘላለም ህይወታችሁን ለመጠቀም 5 ብርና 4 ብር ነው የምታወጡት። ከዛ ሁሉ ከ365 ብር 4 እና 5 ብር የምትከፍሉት ለእግዚአብሔር ነው። ጊዜያችሁን ለጌታ ነው የምትከፍሉት። ጊዜያችን ትልቁ ኢንቨስትመንት ነው፣ ኃይላችን ነው። ታዲያ ምንድነው ልታስጨንቀን ልታስፈራራን ነው ወይ? አይደለም። መፍትሄ አለው። የሚያስገርም የሚያስደንቅ መፍትሄ ልንገራችሁ። ምን እያልክ ነው እዩ? ታዲያ ስራ ለስራ ወይ አልተኛ ወይ ከቤተሰብ ጋር ጊዜ አላሳልፍ ወይ የሚል ጥያቄ ሊፈጠርባችሁ ይችላል። ልክ ነው፣ ጥሩ ነው መፈጠሩ። እንዲህ ማድረግ ግን አንችል። እስቲ ተመልከቱ ይህንን ትልቁን የስራና የትምህርት ሰዓታችሁን እዩት። እዚህ ውስጥ
የዘላለምን አጀንዳ ማካተት እንችል ይሆን? ምን ማለቴ ነው? በታማኝነት ስራችሁን ብትሰሩ፣ የምትማሩት ለጌታ ከሆነ በትምህርት ስፍራችሁ ላይ እግዚአብሔርን ዘላለማዊ አጀንዳን እያሰባችሁ መዋል ብትችሉ እንደነ ዳንኤል መዋጀት አትችሉም? ይህንን ትልቁን ሰዓት እስቲ ደግሞ ወደ ኢንተርቴይንመንት ሶሻል ሚዲያው ጋር እስቲ እንምጣ። ይሄ ቢጫው ክፍል ላይ እስቲ ተመልከቱት። እሱን መዋጀት አንችልም? እስቲ ምናልባት በዚህ በሶሻል ሚዲያ መጠቀሚያ ጊዜያችን ላይ መንፈሳዊ ኮንቴንቶችን ብናይበት፣ አሁኑኑ ስጋዊ ነገር ዓለማዊ ነገር የሚያሳዩንን ብንቀንሳቸው፣ አንፎሎ ብናደርጋቸውና ስፒሪቹዋሊ አዌክ የሚያደርጉንን እግዚአብሔርን የሚያስታውሱንን ወደ ጸሎት ወደ አምልኮ የሚጋብዙንን ወይ ደግሞ እንዲህ አይነት ስለ ህይወት ወሳኝ ነገር የሚያስታውሱንን ኮንቴንቶች ብቻ የምንመለከት እስከሆነ ይህንን ትልቁን ቢጫውን ዋጀ ነው ማለት አይደል? ፊልሞቻችን መንፈሳዊ ፊልም ማየት ብንችል ዋጀ ነው ማለት አይደል? እስቲ የቀሩት በትራንስፖርቴሽን ወይ በሰልፍ ሰዓታችን ላይ 2 ኤርፎኖች ገዝተን ትምህርቶችን ማዳመጥ ብንችል ወይ ደግሞ የሰልፍ ሰዓታችንን ቀደም ብለን ተነስተን መራመድ ብንጀምርና ወክ እያደረግን እየጸለይን ብንሄድስ አይቻልም? አይቻልም? በትራንስፖርቴሽናችን ውስጥ መጽሐፍ ይዘን እያነበብን ብንሄድስ ይቻላል? አይቻልም? ይቻላል። በጣም መልካም። ስለዚህ የትራንስፖርት ጊዜያችንን ዋጀ ነው ማለት አይደል? ከቤተሰብ ጋር ከጓደኞች ጋር የምናወራው ወሬ ስለ ዘላለም መንግስት አጀንዳ መሆኑስ ቢጀምር ዋው! ከሰዎች ጋር የምንነጋገረው ስለ እግዚአብሔር አጀንዳ መሆን ቢጀምርስ ይቻላል? አይቻልም? ተዋጀ አልተዋጀም? የመጨረሻው እንቅልፍ። በመኝታ ሰዓታችን ላይ ስብከቶችን መዝሙሮችን ከፍተን መተኛት ብንችልስ? የምንሰማው ነገር ሲቀየር የምናየው ህልሞቻችን እንኳን ሊቀየሩ እንደሚችሉ ታውቃላችሁ። ስለዚህ ዋጀ ነው አላጀ? እንዲው ይሄን ሁሉ ግን ተውትና ዝባዝንኬውን ተውትና እንዲው በቀን አንድ ሰዓት ከእንቅልፍ ላይ ብንቀንስስ? አንድ ሰዓት ከእንቅልፍ ላይ ብንቀንስ ለእግዚአብሔር መንግስት ብለን አንድ ሰዓት ከእንቅልፍ ላይ ብንቀንስ፣ እንዲው ደግሞ አንድ ሰዓት ከሶሻል ሚዲያ ላይ ብንቀንስ ለዘላለም አጀንዳ ብለን ማለት ነው። በቀን ስንት ሰዓት አገኘን ማለት ነው? 2 ሰዓት አገኘን ማለት አይደል? በቀን አንድ ቀንሰን ከምንና ከምን ከሶሻል ሚዲያ እንደገና ከእንቅልፍ ላይ ብንቀንስ በትንሹ ቻርታችን እቺ አረንጓዴዋን ጠቀለለች ማለት ነው። የእግዚአብሔር አጀንዳ የዘላለም መንግስት አረንጓዴውን ይሄ ኢቲንግ ኤንድ ሃይጂን የሚለውን ጠቀለለ፣ እሱን አከለ። ለምን ሲባል በቀን 2 ሰዓት መስጠት ጀመርን። አመታችን ላይ 2 ሰዓት ስንሰጥ አረንጓዴውን ቻርት ይይዛል። ከዛ ኦሬዲ መጀመሪያ የነበረው ፐርፕሉ እያለ ማለት ነው። አጣበብ ነው፣ ሰፎኬት አደረግነው ለእግዚአብሔር መንግስት፣ ጊዜያችንን ዋጀነው። አንድ ነገር ልንገራችሁ፣ በጣም ብዙዎቻችን ጊዜን አልተረዳነው። እግዚአብሔር ምን ያህል ጊዜ ትልቅ ስጦታ ዋጋ እንደሆነ ሲሰጠን አልተረዳነው። መጽሐፍ ቅዱስ አንድ አስገራሚ ደስ የሚለኝ ጥቅስ አለ። እሱን ላንብብላችሁ። እንደዚህ ይላል። ኤፌሶን ምዕራፍ 5 ላይ ያለ ቃል ነው። በጣም የምወደው ቃል ነው። እንደዚህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ አለ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ምን ማለት ነው? ለአንተ ተብሎ መንፈሳዊ ነገርህ እንዲያድግ እንዲው ላንቺ ተብሎ በቃ ተሽሞንሙኖ በወርቅ ሳህን የሚመጣ ቀን የለም። እያንዳንዱ ቀን ሊዘርፉሽ ሊሰርቁሽ የራሳቸው ክፋት አላቸው ይሏል። እንደው ማቴዎስ ምዕራፍ 6 ላይ የመጨረሻው ቁጥር የራሱ ክፋት ይበቃዋል ስለነጋ አትጨነቅ ሲል ማለት ነው። ስለዚህ ቀኖቹ ክፉ ናቸው። የራሱ ጭንቀታም ቀን ነው። ጭንቀት ያለበት ቀን ነው። አትጠብቅ፣ በቃ ነገ እንደዚህ ያደርጋለሁ ብለህ አትጠብቅ። ምን አድርግ? ዘመኑን ዋጅ። አንተ ነህ የምትዋጀው። ለምን? ለእግዚአብሔር አጀንዳ፣ ለዘላለም መንግስት። እሱን ነው እያለን ያለው ክፍሉ ላይ ሲናገር እንደዚህ ይላል። ዋው! ቁጥር
15 ላይ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ሪዲም አድርጉት፣ ዋጁት። ከዚህ ከሶሻል ሚዲያ ዋጁት። ከዚህ በስራ ከመባከኑ ዋጁት። ከዛ እንደዚህ ይላል፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንግሊዘኛው በጣም ደስ ይለኛል። ዶንት ቢ ፉል ወይም ደግሞ በሌላ ቋንቋ እዛው ክፍሉ ላይ ግሪኩ ቃል ስታነቡት ዶንት ቢ ስቱፒድ ይላል። እስቲ ይሄን የምታዩ ሰዎች ዶንት ቢ ስቱፒድ በሉ ራሳችሁ። ዶንት ቢ ስቱፒድ። ጊዜውን መጠቀም ያልቻለ ሰው ስቱፒድ ነው። ስድብ ነው እንዳትሉኝ እሺ። ዶንት ቢ ነው የሚለው። ዶንት ቢ ስቱፒድ ወይም ሞኞች አትሁኑ፣ ፉል አትሁኑ። ጊዜያችሁን መዋጀት የማትችሉ ከሆነ ፉሎች ናችሁ ያለ። ይሄ ግን ትንሽ ነካ ነው ያደረገው። በጣም የሚጠቅማችሁን አንድ ነገር ላሳያችሁ። ይሄንን መጽሐፍ ልጋብዛችሁ። ጊዜ ይባላል። በጣም ጠቃሚ የዛሬ 3 ዓመት በፊት የጻፍኩት መጽሐፍ ነው። የመጀመሪያ መጽሐፌ ነው በነገራችን ላይ። እንዴት ጊዜያችንን መዋጀት እንዳለብን በተለይ ለሰማያዊው አጀንዳ ለዘላለማዊ አጀንዳ እንዴት ጊዜያችንን መዋጀት እንዳለብን የሚያስተምር መጽሐፍ ነው። በጣም አሜዚንግ ነው። ከዛ ውጪ ደግሞ ስለዚህ ሁላችሁም ይህንን መጽሐፍ ምናልባት ሃርድ ኮፒው እጄ ላይ አልቋል፣ ግን ኔክስት እየታተመ ነው። ያንን እትም ማግኘት የምትፈልጉ ሰዎች ቀድማችሁ እዘዙ። ብዙ ቁጥር ስለማላሳትም ነው፣ ትንሽ ያው የትምቱ ዋጋ ስለጨመረ ነው። ቀድማችሁ ለምታዙ ግን የመጀመሪያዎቹ 100 ሰዎች ይሄንን ቪዲዮ አይታችሁ ከሆነ የምታዙት በቴሌግራም ጊዜ የሚለውን መጽሐፍ ብላችሁ ንገሩኝ። ለእናንተ 100 ሰዎች ቀድሜ ያዝዤ አዘጋጅቼ እልክላችኋለሁ። በጣም ጊዜያችሁን የምትዋጁበት ትልቅ ነገር ነው። እዚህ ስር በምታገኙት ስልክ ቁጥር ብትደውሉ ወይም ስክሪንሾት አድርጋችሁ ቴክስት ብታደርጉ ታገኙታላችሁ። እልፍ ነገር ነው የምታገኙበት። በተረፈ ግን ይሄ ቪዲዮ የሆነ ጠቅሟችሁ ከሆነ የሆነ የነቃችሁት ነገር ካለ ዘመኑን ለመዋጀት ብቅ ካላችሁ እንዲህ እንድታደርጉ ፈልጋለሁ። ለምትወዱት ለ5 ሰው ሼር አድርጉት ቪዲዮ ለ5 ሰው። እርግጠኛ ነኝ ታተርፉበታላችሁ። ያመሰግናችኋል። ጊዜ በጣም አንገብጋቢ የሆነ ሀብታችን ነው። ለየትኛው ነገር ነው በጣም ጓጉተን ልባችንን እየሰጠን ያለ ነው። አሁን ይሄንን ቪዲዮ ስትመለከቱስ ምን ተሰማችሁ? የእናንተ 1 ዓመት እንዴት ነው እያለፈ ያለው? ይሄንን ቁጭ ብላችሁ አሰላስላችሁ ምንድነው ማድረግ ያለብኝ የሚለው እንድትወስኑ ፈልጋለሁ። በተጨማሪ በዚህ በጊዜ ዙሪያ በዓላማ ዙሪያ ስልጠና እናደርጋለን። እሱንም ቴሌግራም ላይ ብታነጋግሩኝ ከፊታችን ቀደም የምንጀምረው ስልጠና ላይ እንድትሳተፉ አደርጋለሁ። ተባረኩልኝ። መልካም ጊዜ